ፌዴራሉ የከተማችን ሰላም አስተማማኝ ነው ሲል ወዲህ ደግሞ አሜሪካ በአዲስ አበባ ያሉ ዜጎቿን አስጠንቅቃለች። ሰላም ዴይሊ ወሬ ነው። የአሁንን ወሬዎች በጥቂቱ። ባልታሰበ ሰዓት የሚከሰት የተቃውሞ እንቅስቃሴ ስላለ አሜሪካ ዩኤስ ኤምባሲ በአዲስ አበባ ችግር ስለሚከሰት ራሳችሁን ጠብቁ ስትል ዜጎቿን አስጠንቅቃለች። የጊዜያዊ አስተዳደሩ ዋነኛ ተልዕኮ ከቀያቸው ተፈናቅለው በአስከፊ ኑሮ ውስጥ የሚገኙ ነዋሪዎችን መመለስ ነው ሲሉ ፕሬዝዳንቱ ተናግረዋል። በሌላ ወሬ የፓኪስታን ታጣቂዎች በጎረቤቷ ህንድ ላይ በአንድ የቱሪስት መንደር ላይ ጥቃት ሰንዝራ ከ26 በላይ ነዋሪዎችን መግደሏን ተሰምቷል። በምንመለከተው ሌላ ወሬ የሁቲ ተዋጊዎች $200 ሚሊዮን የሚያወጡ የአሜሪካ ድሮኖችን በ6 ሳምንት ውስጥ ማውደማቸው ተሰማ። በየዕለቱ አዳዲስ ወሬዎች እንዲደርሷችሁ ቻናላችንን ሰብስክራይብ በማድረግና ለሌሎችም እንዲደርስ በመተባበር የቤቱ ተቀዳሚ ቤተሰቦች እንድትሆኑ በማክበር እንጠይቃለን። ወደ ወሬዎቹ። የከተማችን ሰላምና ደህንነት ከምን ጊዜውም በላይ በአስተማማኝ ሁኔታ ላይ እንዳለ እንገልጻለን አለ ፌዴራል ፖሊስ። በአዲስ አበባ የሚገኘው የአሜሪካ ኤምባሲ ለዜጎቹ ባስተላለፈው መልእክት ዙሪያ ፌዴራል ፖሊስ ምላሽ ሰጥቷል። ተቋማችንን አስመልክቶ በአንዳንድ ማህበራዊ ሚዲያ ላይ የሚዘዋወረውን የተዛባ መልእክት ተመልክተናል። በአዲስ አበባ ከተማ አንዳች የጸጥታ ችግር ያለ ለማስመሰል የተደረገውን ጥረትም አስተውለናል። ይሁን እንጂ እስካሁን ባደረግነው ማጣራት መልእክቱ በተቋማችን እንዳልተላለፈና ተቋማችንን የማይወክል መሆኑን እያስታወቅን ፖሊስም ጉዳዩን የበለጠ እያጣራ እንደሚገኝ እንገልጻለን። የተላለፈው መልእክትም ፍጹም ከከተማችን ነባራዊ የጸጥታ ሁኔታ ጋር የማይገናኝ ሲሆን አሁን ላይ የከተማችን ሰላምና ደህንነት ከምን ጊዜውም በላይ በአስተማማኝ ሁኔታ ላይ እንዳለ እንገልጻለን ብሏል። የአሜሪካ ኤምባሲም በአዲስ አበባ የሚገኙ ዜጎቹን አስጠንቅቆ ነበር። ባልታሰበ ሰዓት የሚከሰት የተቃውሞ እንቅስቃሴ ስላለ አሜሪካ ዩኤስ ኤምባሲ በአዲስ አበባ ችግሮች ስለሚከሰቱ ራሳችሁን ጠብቁ ብላ ዜጎቿን ማስጠንቀቋ ይታወሳል። ወንጀል በየትኛውም ቦታና በማንኛውም ጊዜ ሊከሰት ይችላል። ንቃት ተጋላጭነትን ለመቀነስ ቁልፍ ነው። ስለዚህ በኢትዮጵያ ያላችሁ ዜጎቼ ተጠንቀቁ ነገር አለ ብላለች። ሰልፎችን፣ ስብሰባዎችንና ሌሎች ትላልቅ የህዝብ ስብሰባዎች ባሉበት ቦታ እንዳትገኙ ስትል ጥብቅ ማስጠንቀቂያ ለዜጎቿ ሰጥታለች። ፖሊሶችና ሁከትን አጣምራ ችግሮች ቅርብ ናቸው ያለችው አሜሪካ በኢትዮጵያ ውስጥ በቀጣይነት ምን ሊከሰት እንደሚችል የፖለቲካ መልእክት ያለው አንድምታን ተንፍሳለች። ሁሉም ሰው እንዲነቃ እናበረታታለንም ብላ ነበር። በሌላ ወሬ የጊዜያዊ አስተዳደሩ ዋነኛ ተልዕኮ ከቀያቸው ተፈናቅለው በአስከፊ ኑሮ ውስጥ የሚገኙ ነዋሪዎችን መመለስ ነው አሉ ፕሬዝዳንት ታደሰ ወረደ። በትግራይ ክልል ከቀያቸው ተፈናቅለው በከፋ ኑሮ ውስጥ የሚገኙ ተፈናቃዮች ወደ ቀያቸው የመመለስ ጉዳይ የጊዜያዊ አስተዳደሩ ዋነኛ ተልዕኮ ነው ሲሉ የክልሉ ጊዜያዊ አስተዳደር ፕሬዝዳንት ጀነራል ታደሰ ወረደ አስታውቀዋል። ፕሬዝዳንቱ ይህንን ያስታወቁት የአፍሪካ ህብረት የፕሪቶሪያ የሰላም ስምምነት መከታተል ማረጋገጥና ማክበር ተልዕኮ ከፍተኛ ኃላፊ ሆነው የተመደቡትን ሜጀር ጀነራል ሳማድ አክሶዴት ሚያዝያ 16 ቀን 2017 ዓ.ም በጽህፈት ቤታቸው ተቀብለው ባነጋገሩበት ወቅት ነው። ፕሬዝዳንቱ አክለውም ተፈናቃዮችን ለመመለስ የትግራይ ሰራዊት ወደ ህብረተሰቡ የማቀላቀልና መልሶ የማቋቋም በአጠቃላይ የፕሪቶሪያ ስምምነት አፈጻጸም ዙሪያ ከፌዴራል መንግስት ጋር በመቀራረብ እንደሚሰራ ገልጸዋል። ሜጀር ጀነራል ሳማድ አክሶዴ በበኩላቸው በፕሪቶሪያው ስምምነት አፈጻጸም ተፈናቃዮችን መመለስ በሚቻልበት ሁኔታ እንዲሁም በአዳዲስ አፈጻጸም ሂደት ለመወያየት መምጣታቸውን በመጠቆም ለፕሪቶሪያው ስምምነት የተሟላ ትግበራ የሚቻላቸውን ሁሉ እንደሚሰሩ መግለጻቸውን የፕሬዝዳንቱ የጽህፈት ቤት መረጃ ያሳያል። የፓኪስታን ታጣቂዎች በጎረቤቷ ህንድ ላይ በአንድ የቱሪስት መንደር ላይ ጥቃት ሰንዝራ ከ26 በላይ ነዋሪዎችን መግደሏን ተከትሎ ህንድ ፓኪስታን የእጇን ታገኛለች ስትል ዝታለች። ይህን ተከትሎ ፓኪስታን ወታደሮቿ የአየር ኃይል ሙሉ ራዳሮችና ሚሳኤሎቿ በተጠንቀቅ እንዲቆሙ ማዘዟን ዓለም አቀፍ ሚዲያዎች ዘግበዋል። ፓኪስታን ከህንድ ለሚመጡ በረራዎች የአየር ክልሏን ዘግታለች። ህንድን በፓኪስታን የሚኖሩ የህንድ ነዋሪዎች ለቀው እንዲወጡ አዛለች። በመጨረሻ በምንመለከተው ወሬ የሁቲ ተዋጊዎች $200 ሚሊዮን የሚያወጡ የአሜሪካ ድሮኖችን በ6 ሳምንታት ውስጥ ማውደማቸው ተሰማ። የየመን የሁቲ ታጣቂ ቡድን ባለፉት ሳምንታት ከ$200 ሚሊዮን በላይ ዋጋ ያላቸውን 7 የዩናይትድ ስቴትስ
ሪፐር ሰው አልባ አውሮፕላኖችን በመምታት ከጥቅም ውጭ አድርገዋል። ዋሽንግተን በተፋላሚዎቹ ላይ ባደረገው ዘመቻ ከፍተኛውን የቁሳቁስ ኪሳራ እንዳደረሰባት ያሳያል። ሁቲዎች በየመን ላይ የሚንቀሳቀሱትን የዩናይትድ ስቴትስ አውሮፕላኖች ላይ ኢላማ ለማድረግ ጥረታቸውን በማጠናከር ከመጋቢት 31 እስከ ኤፕሪል 22 ባለው ጊዜ ውስጥ ሰው አልባ አውሮፕላኖቹን ማውደማቸውን የመከላከያ ባለስልጣናት ተናግረዋል። ባለፈው ሳምንት ብቻ 3 ሰው አልባ አውሮፕላኖች ወድመዋል። ይህም የሁቲዎች ከፍተኛ የአሜሪካ ሰው አልባ አውሮፕላኖችን የመምታት አቅማቸው መሻሻሉን ይጠቁማል። አውሮፕላኖቹ እያንዳንዳቸው ወደ 30 ሚሊዮን ዶላር የሚጠጋ ወጪ የተደረገባቸው ሲሆን ተመተው በውሃና በመሬት ላይ ሲወድቁ የክትትል ወይም የጥበቃ ተልዕኮቹ እየሰሩ ነበር። የመከላከያ ባለስልጣን ጥቃቱ የተፈጸመው በመጋቢት 31 እና በኤፕሪል 3፣ 9፣ 13፣ 18፣ 19 እና 22 ላይ መሆኑን አሶሺየትድ ፕሬስ የዜና ወኪል ዘግቧል። የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ በቡድኑ ላይ በየቀኑ ጥቃት እንዲሰነዘር ካዘዙ በኋላ ከመጋቢት 15 ጀምሮ በሁቲ ቁጥጥር ስር ባሉ የየመን ክፍሎች በደርዘን የሚቆጠሩ ንጹሃን ዜጎችን ሕይወት የነጠቀ የዋሽንግተን ጥቃት መቀጠሉ ተዘግቧል። የማዕከላዊ እዝ ቃል አቀባይ ዴቪስ በርን እንደተናገሩት የአሜሪካ ጦር በየመን ውስጥ ከ800 በላይ ኢላማዎችን መቷል። የትዕዛዝ ማዕከሎችን፣ የጦር መሳሪያ ማከማቻዎችንና የአየር መከላከያዎችን አውድሟል። እንዲሁም በመቶዎች የሚቆጠሩ የሀውቲ ተዋጊዎችንና መሪዎችን ገሏል። ይህ የአሜሪካ ጦር መግለጫ ግን በተናጠል ሌላ አካል ሊረጋገጥ አልቻለም። ለአሁን የመረጥናቸው ወሬዎች እነዚህ ነበሩ። ስለተከታተላችሁን ከልብ እናመሰግናለን። ዴይሊ ወሬን ሰብስክራይብ፣ ላይክ እና ሼር በማድረግ የቤቱ ተቀዳሚ ቤተሰቦች እንድትሆኑ በአክብሮት እንጋብዛለን። ሰናይ ጊዜ